ዛሬም እንግዲህ እንደተለመደው በአንድ ጤና መረጃ ተመልሰን ተገናኝተናል። እስከ ዝግጅት ፍጻሜ አብራችሁን ቆዩ ማለት ነው። ዛሬ እንግዲህ ለእናንተ የማጋራችሁ የማህፀን ፈሳሽ ችግሮች የሚል ነው። በተለይ ብዙ ሴቶችን የሚያስጨንቅና ብዙ ሴቶች ላይ የሚከሰት ነገር ቢኖር ጤነኛ የሆነ የማህፀን ፈሳሽና ጤነኛ ያልሆነ የማህፀን ፈሳሽ እንዴት መለየት ይቻላል የሚለው ነው። ለመሆኑ ይሄ ትክክለኛ የሆነ ፈሳሽ ምንድን ነው? ትክክለኛ ያልሆነውስ ምንድን ነው? እንዲሁም መንስኤዎቹ ምንድን ናቸው? በስነ ስርዓት ካልታከመስ የሚያመጣው ጉዳት ምንድን ነው የሚለውን በዚህ ቪዲዮ የማጋራችሁናል ማለት ነው። ከዛ በፊት ግን አንድ ነገር ልንገራችሁ። በተለይ ሁለት በሽታዎችን ተጠንቀቁ። የፊንጢጣ ክንታሮትና የማህፀን ኢንፌክሽን። እነዚህ ሁለት በሽታዎች በሚከሰቱበት ሰዓት አብዛኛው ማህበረሰባችን ፊንጢጣዬን እንዴት ነው ገልጬ የማሳየው፣ ብልቴን እንዴት ነው ገልጬ የማሳየው በሚል ፍራቻ ወይንም ደግሞ መሸማቀቅ በቤት ውስጥ ቁጭ የምትሉ በርካታ ሰዎች አላችሁ። ስለዚህ የፊንጢጣ ክንታሮትና የማህፀን ኢንፌክሽን በሚፈጠርበት ጊዜ አስፈላጊው ሕክምና ካልተደረገለት እጅግ በጣም ከባድ ስለሆነ እባካችሁ ከዚህ ፍርሃት ወጥታችሁ ሕክምና ብታደርጉ መልካም ነው ለማለት እወዳለሁ ማለት ነው። ወደ ዛሬ መረጃ ያለፍኩ። እንግዲህ ዛሬ የማህፀን ፈሳሽ ችግሮች ምንድን ነው የሚል ነው። እንግዲህ ትክክለኛ የማህፀን ፈሳሽ የሚባለው ነጣ ያለ ሽታ የሌለው የማያሳክክ የማይቆጠቁጥና አሲዳማ ወይም ደግሞ ይሄ ፒኤች 4.5 የሆነ ፈሳሽ ነው ማለት ነው። የተለያዩ ችግሮች የማይፈጥሩ በአይን የማይታዩ ተዋሲያን ወይም ደግሞ ማይክሮ ኦርጋኒዝም የምንላቸው ይኖሩበታል። ይህም ደግሞ ኢስትሮጂን ከሚባለው ሆርሞን ቀጥታ ግንኙነት ይኖረዋል። በተለይ ደግሞ የእንቁላል እድገት ጨርሶ ሊወጣ ሲል በእርግዝና ወቅት በግብረ ስጋ ግንኙነት ወቅት ይሄ ፈሳሽ ሊጨምር ይችላል ማለት ነው። ይሄ ጤነኛ የሆነ የምንለው ፈሳሽ ማለት ነው። ሌላው ትክክለኛ ያልሆነ ፈሳሽ የምንለው ነው ወይንም ደግሞ ጤነኛ ያልሆነ ፈሳሽ ነው። ይህም እንግዲህ አብኖርማል ቫጂናል ዲስቻርጅ ይባላል። በአብዛኛው ጊዜ የማህፀን አካባቢ የአሲዳ መጠን ሲዛባና የኤስትሮጅን መጠን ሲያንስ ሊመጣ ይችላል። ፈሳሹም ሽታ ይኖረዋል፣ ሊያሳክክ ሊቆጠቁጥና በግብረ ስጋ ግንኙነት ወቅትም ደግሞ ሊደማ ይችላል ማለት ነው። በተለይ የማህፀን በር በሽታው ተዋሲያን የተጠቃ ከሆነ የላይኛው የማህፀን ክፍል ከተጠቃም ከፍተኛ የሆድ ህመም፣ በግንኙነት ጊዜ የወንድ ብልት የውስጠኛውን ክፍል ሲነካው ከፍተኛ ህመም ሊያስከትል ይችላል ማለት ነው። ይህ እንግዲህ ጤነኛ ያልሆነ ፈሳሽ የምንለው በሚኖርበት ጊዜ ማለት ነው። ለመሆኑ መንስኤዎቹ ምንድን ናቸው? ለዚህ በሽታ መንስኤዎቹ እንደ መንስኤ የሚጠቀሱት ምንድን ናቸው? የመጀመሪያው በኢትዮጵያ ውስጥ በባክቴሪያል ቫጂናል ይሄ ባክቴሪያል ቫጂነስ የሚባለው የባክቴሪያ አይነት ቀዳሚውን ስፍራ ይይዛል። እንዲሁም ደግሞ የፈንገስ ካንዲዲያስ ኢንፌክሽን የምንለው እንዲሁም ደግሞ ቲሮሞኮኒያሲስ የምንለው ጎኖኮኮካልና ክላይሜዲያ የተባሉ በሽታዎች የበሽታው ምክንያት ሊሆኑ ይችላሉ። እነዚህ አሁን ሶስቱ የጠቀስኳቸው የበሽታው ምክንያት ሊሆኑ ይችላሉ። በተለይ ይሄ የጎኖኮካልና ክላይሜዲያ በአባላዘር በሽታ ከሚመጡ በሽታዎች ውስጥ ይመደባሉ ማለት ነው። ለመሆኑ በተገቢው ሁኔታ ካልታከመ የሚያመጣው ችግር ምንድን ነው? ከፍተኛ ከእምብርት በታች ህመም፣ በማህፀን ቱቦና በእንቁላል ማምረቻ አካባቢ ላይ መግል መያዝ ወይንም ደግሞ መግል ሊፈጠር ይችላል ማለት ነው። ከቆየም የማህፀን ቱቦ በመዝጋት የመሃንነት ችግርና ከማህፀን ውጭ እርግዝና፣ የተራዘመ ከእምብርት በታች ህመምና በግብረ ስጋ ግንኙነት ወቅት ደግሞ ህመም ሊያመጡ ይችላሉ ማለት ነው። ስለዚህ አንዲት ሴት ያልተለመደ የማህፀን ፈሳሽ ሲያጋጥማት በትክክለኛ ቦታውና በተገቢው ባለሙያ ሕክምና ማድረግ መዳን ትችላለች ማለት ነው። በተለይ ኢትዮጵያ ላላችሁ ለማማከር ወይም ደግሞ ቀጠሮ መያዝ ለምትፈልጉ ለሕክምና በ0911 67 92 94 ላይ መደወል ትችላላችሁ ማለት ነው። ስለዚህ ለዛሬ ብታዳምጡት ያልኩት ይሄ ነበረ። ነገ በሌላ መረጃ እስከምንገናኝ በያላችሁበት ሰላማችሁ ይብዛል።